እንዲሁ ምን አገባው ኬላ ተግራት ያጋጫል and the new ወሳፕ እንደምናችሁ ዛሬ በሌላ ቪዲዮ ተመልሰናል ማለት ነው። ዛሬ እንግዲህ አንድ እንግዳ ይዤላችሁ መጥቻለሁ። አላዛር ይባላል። ራስን አስተዋውቃችሁ። ዋጓን እንግዲህ አላዛር ይባላለሁ። ብራዘር ጋር እንግዲህ በአዲስ ቪዲዮ ተመልሰን መተናል። ያ ዛሬ በአዲስ ቪዲዮ መተናል። እንደ ሌላው ቀን እንደሳቃችሁ ተስፋ አደርጋለሁ። ከዋለፈው ደግሞ የበለጠ ነው ይዘንላችሁ መጣ ነውና ወደ ቪዲዮ አይደል ይቻላል ይቀጥል። ሁለታችሁ ዝም በሉ። ምን እንዴ ዶርቡን ስታደም አረጋችሁት እንዴ? እት እንዳላችሁ ወጣችሁት ነው? እሺ ናስናንተ ወጣ በል እስቲ። ጨባሬ ፀጉሬን አትቆረጥም አንተ ገና ትቀምላለህ። ምን አይተህ ማላየን አይተዋል። ምን ያስቃል አንተ ካሲታ እኮ ነው አይበላም እንዴ እንዴ ካልሲ የሰቀለው ማን ነው? እዛ አጥቦ ትንሹ ፕላስቲክ አባይ ና ፕላስቲክ ና ወዳጅ ካልሲ ማጠብ ጀመርክ ዶርሙስ ያው ዶርሙስ ተጀራይ ተበላለ ነው የሲቲ ደጋፊ ነው ህፃን ጨለማ ደግፉ ምን አንተ ጋሽ ቼላ ነው የሚደግፈው። ለንደን ኢዝ ብሉ ቼላ ዘግሬት ያጋጫል ባሉ ለማንኛውም ተለያያን። ይቻላል በጣም ይቻላል። ጋሽ እኔ ነኝ ያሉ ቼላ ደጋፊ ናቸው። ቼላ ዘመሬ ያጋጫል ከመሬት ቼላ ዘግሬት ያጋጫል ከመሬት። ይሄ ያበደ ነው በጣም ደግሞ እኮ ሰውዬው እኮ ሌላ ቪዲዮ ላይ ቲክቶክ ላይ እንደምታየው እቃ ካቦ በላይ ይዛብኝ የሲቲ ደጋፊ ነው መሰለኝ ያለው። በቃ ስራውን ያውቀዋል። ቼልሲ ደጋፊ ነው። ቼልሲ ደጋፊ ቼላ ዘግሬት ያጋጫል ወደ ቀጣይ ቪዲዮ በጣም ይቻላል። እሺ እዚህ ጋር ምን ይላል? ልጅ በልጅነት ነው። ኦኬ እሺ ነው እስቲ ነው እንደ ቀልድ ልጅ ወለድን እኮ እኛ ሳናድግ ልጅ እያሳደግን። በጣም ይገርማል። በጣም እሱ ቀዛ ከረሜላ ልግዛለት አለ ቢቢ ጀምሮ አላ ከረሜላ ለኔስታ ለነገዘልኝም ከረሜላ ለኔስ ሁሌ በቃ ህፃን መቼ ነው ግን የምታድጊው? ልጅ ወልደሽ እንኳን አታድጊ። ሁሌ ህፃን በቃ አስተሳሰብሽን የህፃን አታድጊ። እኔስ ብቻ ትበይ እኛስ በይ ልጅ ሶስት ልጅ ማለት ነው። አንድ ቤት ሶስት ልጅ አለ። ሶስት ልጅ ማለት ነው። አረግብ ነው። እኛስ በይ አልኩ እንዴ እንቀጥልሽ። እዚህ ጋር ምን ይላል? ኪም ጆንጉን የፍንዳታ ድምጽ ከሰማ በኋላ ጠባቂዎች መብረቅ እንደሆነ ሲነግሩት ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? ከሰሞኑ ጦርነት እኮ ኦኬ ጀሶ ሰበብ ከሆነ ሊልክ ነው የተዘጋጀው ደምጥ ማጣው ለወጣት አስቧል ማለት ነው። የጀለሰ ደምጥ ማጣው እጁን እየበሉ በሰላም እየተሰቃየ ያለ አንድ መሪ ኪም ጆንግ በቃ ፕሬስ ማድረግ እንይፈገድ ይፈልጋል። ይዝናኑ ምናምን ሲያልቅ ነው ሰው እዛ ያለው ነገር አረ እሺ እንቀጥል። ጉድ ተሰራው ይላል እዚህ ጋር። እሺ አወይ ይቢያ አባብጂ አረ ፍቅር ያዘኝ ከሷን እምቢ አለች ያባብጂ ፍቅር ይዟት በጣም ነው ያዘኝ። አፍኗት ነው ይዟት ነው። ምን ያርጋ ምን ነገር እጅን አሸታ አድርገህ ልጅቷ ጨብጣ ፍቅር ይዛት ልድብር ያለ ፍቅር እንዴ ልኳት እንዴ ነው ማሻው። እሺ ታርግና ቀባው ወደ እንዴ እንደዚህ አረ አባቢ እግዚአብሔር ይስጥህ ምንም አይደለም ይግዳል አባብጂ ጋር ፍቅር ያዘው አየር ላይ በጣም ይቻላል። እዛ ሳሪ ስለሳሪው ሾክላታሪ በቃ
አንተ ዞዞ እሺ እዚህ ጋር ምን ይላል? ታመህ ልትታከም ሄደህ ስኳር በሽታ አለብህ ስትባል በደስታ ሳለሽ ስኳር በሽታ ተገንቶ ባንተ ብዬ ጣፍጬልሻለሁ። እሺ ጣፍጬልሻለሁ ወደ አረግዝ ነው ታካሚፋራው እሺ ስሙ አዎ ግባ ቁጭ በል እሺ እናት አለም እንዴት ደርሷል? አራ ይሄ ሁሉ እኔ ታመምኩት ህመም ነው ዶክተር። ራስህን እንግዲህ በስነ ስርዓት መጠበቅ መንከባከብ አለብህ። ለጊዜው ውጤቱ የሚያሳይ የስኳር ህመምተኛ እንደሆንክ እኔ አዎ አጥፋራ ማርያም የስኳር በሽታ አለብኝ። አዎ ስኳር በሽታ አለብኝ። ኧረ ቆይ ዶክተር ቶ ዝም ብለህ ለሚስቴ ልደውልላት አትፋሩ ስኳር በሽታ አለብህ እና ታዲያ ዝም ብለህ ባፈማር አሎ ማርያ እንኳን ደስ አለሽ። ስኳር በሽታ ተገንቶ ባንተ ብዬ ጣፍጬልሻለሁ። ማርያም ጣፍጬልሻለሁ። ህመም ነው ስኳር ነው ተብያለሁ። ጣፍጬልሻለሁ። ስኳር ጠፍቷል እንዴ? አንዳንዱ ግፍ ኦኬ ጀለስ ምን ይባላል ይሄ? ምን ይባላል ይሄ? እሺ ሽማግሌዎችን አጫውታ ደግሞ ወደ ህፃኖች ገባ። እኔንም አታልበኛል በጠላና በረቂ ያጠጣ ሽማርገሹ አንቺ ብዙ ኧረ ማሰር ምንድነው? ወደ አሮጊቷ ሜዳ ላንተ ደግሞ ማሰር ይላል። በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? ኧረ ፍቅር ዝም አለች ማለት ነው። ማዘር አንዴ ጠብቁኝ። ማዘር ግን እንዲው ምን አገባው? ማንን አፋልሰው ወንድ ፊገር ነው አደሞሪን እኮ ያጫወተኝ ነበር። ወደ አንቺ መጣ እንጂ እሺ አይፎን ቢሆን ምን ሊያደርገኝ ነው? ምንድነው? ከስታል አተ ብሩክ ኧረ ዋርጉለት አልተያዘም። ማን ነው ያዛችሁት? ማን ነው? በምን ነው የመታኝ? ማን የመታ? ለኢንፊኒክስ ስልክ ሊገለኝ እንዴ? ለኢንፊኒክስ ስልክ እገዝታለሁ። ኦኬ አንዱ ላይ እኮ ነው ኪሱ ገብቼ። እሺ በቦክስ ነው በብረት ነው የመታኝ። ጨብጦ ይቻላል። አንተ አታውቅ አይፎን ቢሆን ምን ሊያደርገኝ ነው? ከስታል ሰርካም ተመልቻለሁ ወደ ሰከሳዝ አረ ጌምኖ ዛሬ ምድር ቢቀጠቀጡ ናቸው እንዴ በዛታቸው? እሺ አራድንኝ ባካችሁ ይላል። እሺ እንቀጥል። እሺ አማንሽ ሁሉ ሰላም ምን ሆነ ነው? ከጎቤው ጋር እኮ ተፈሳፈሰ። ኧረ እባክህ ጥግረስ አስቀየምኩት። እያየሁት እኮ ነው። ኢቶ የኔ ናት። የእሱን ብታይ ምን ልትል ነበር? እኔ እኮ ሰው ፊት አላስቀይመውም ብዬ ይኸው ቅያስ ይዤ እየጠበኩ የት አለው? ኧረ ቤት አካባቢ ቁጭ ብሎ ዛሬማ ፊቱ ሲያስፈራ አልኩ። ኧረ ተው እኔን ነው የሚጠብቀው። ቤቴ እንጂ አላውቅም። ዛሬ ብቻ ደግሞ መሽቶ የት ይኬዳል በዚህ ሰዓት? ወይ ፖሊስ ጠሩልኝ። እንዲህ ማፈራረጡ አልበቃውም እንዴ? ድፍረት ሴት ሄደ አየር ድፍረት ኧረ ይገለኛል ሰውዬ እንዴ! አረ ጎቢ መቼ ቀየራት አለ በቃ አስገረበተው ማለት ነው። በር ላይ ቁጭ ብሏል ይባላል። እንደዚህ ማፈራረጥ ፖሊስ ጥሩልኝ አለ። ፖሊስ የት ይትኬዳል በዚህ ሰዓት? ወደ ቤት ገባ። እሺ እንቀጥል። ተመቸህ? በጣም እንደግማለና እስካሁን አልለቀህም ማለት ማሪ ነበርኩ እኮ ግርም ብለህ ብትለኝ ጭራሽ መደንገጡን ላቆምክ። በጌታ መጣው እኮ ጭራሽ እንደግማለህ። ነገ ቸርች ሄዳለሁ እያልኩ ኧረ በስመ አብ እሱን መጀመሪያ ጸልይ አተኛም ነበር። አሁን ባለቀ ሰዓት ነው በስመ አብ ይልቅ እንትን በቃ ፈርሸን ጨስጨስ አድርገን ነው ምን ነው ያራዳልሽ በቃ ነገ ማለት ነው። በቃ እንደዛ ከሆነ አንድ እንድገም ቀይራ እዚህ ደግሞ ዋዘ ነው። እዚህ ደግሞ በቃ ከተነካኩ አይቀር አንድ እንድገም ከተነካኩ አይቀር አንድ እንድገም ባይዘው ይሄ ነገር እኔ እንጃ ሴቶች አላውቅም።
ወንዶች ላይ ግን በጣም ያጋጥማልና በጣም በተለይ ደግሞ ከእኔ ያጋጠመኝ ትዝ ይለኛል አንዴ ጠዋት ልንጠመቅ ነው ምናምን ነገር ያው ጾም ሊደርስ ነው ምናምን ተብሎ ከጓደኞቼ ጋር ምናምን ልንጠመቅ ተባባልን። ሻወር ምናምን ገብተን ፏ በልን ምናምን በቃ የለም ምንድን ነው ያልኩት እኔ በቃ የሆነች ሴት ጋር አድርሃል በቃ ዞር ስትል ባዶ ነው ደግሞ አትቋቋማትም በጣም ቆንጂዬ ናት ምናምን እሷ ለምጎት እና ሳትፈልግ እና አብዛኛው ወንዶች ላይ በተለይ ደግሞ ወደ ሃይማኖታቸው እኔ በእምነቴ ኦርቶዶክስ ነኝና ወደ ሃይማኖታቸው በቀረቡ ቁጥር እንደዚህ አይነት ነገር ያጋጥማቸዋልና ይሄ ነገር ማለት ጸልዮ መተኛትን አጸልዮ ያለ መተኛትን ችግር ደግሞ እንደኛ ቀይራት በቃ እንድንድገም ሁለተኛ ሊገባ ነው ማለት ነው። ዮ ጋይስ እንግዲህ እስካሁን ድረስ ያያችሁት እንደዚህ ሆድ የሚያቆስል እኛ አላባራንም ሁላ ራሱ ስቀን አላባራንም እና እንደዚህ አይነት ቪዲዮዎች ለማግኘት ላይክ ሼር ሰብስክራይብ እያደረጋችሁ ለኛም ይጠቅመናል እናንተ ጋርም ቶሎ ቪዲዮ እንዲደርስ ላይክ ሼር ሰብስክራይብ ማድረጋችሁ አይረሳ። እስከዛ ድረስ እስከ ቀጣይ ቪዲዮ እስክንገናኝ ድረስ መልካም ሰንበት መልካም ጊዜ ይሁንላችሁ። ይመቻችሁ። ላይክ ሼር ሰብስክራይብ